እውነት እኮ አንድ ናት። ተሁለት አትፈረከስም፣ ተሁለት አትተነጠቅም። እውነት አለመኖሩ ገዳይ ነው፣ አጥፊ ነው። እውነት እዝነት ነው። በመተዛዘን ስንኖር ደግሞ ገነታዊ ኑሮ ነው የምንኖር። አንድ ጊዜ እውነትን የምታስተናግድ ገና ውሸትን አታህል። አንድ ጊዜ ውሸትን የምታነሳ ከሆነ ደግሞ እውነትን አታህል። ስታገላበጥ የምትኖር ከሆነ ባዶ ቤት ነው ማለት ነው። ይህንን ነውን በማለት ነው እብድ ነው የተባልኩት። ጦርነቱ እኮ እውነት አይደለም። ጦርነት የለም። ክፋት የሚመጣ እኮ ተወያይቶ መፍታት ነበር። የሰው ልጅ ቦምብና ክላሽ ማውረድ ምን ይትለዋል? ጦርነት ነው። ጦርነት የሰውን ጥፋት ማሰብ ነው። በተቀመጠበት ይሄ በሁሉ ቀልብ ላይ ተሰመርቷ አልሆንልም ብሎ ነው እንጂ አንዱን እያጠፋ መሄድ ነው የሚፈልገው። ይሄ ውሸት ነው። በውሸት መንገድ ላይ መሄድ ነው። እውነት ቢሆን የሁሉ ላይ ይጠፋል። ሰው እውነትን ቢይዝ ለክፋት አያስብም። ውሸት ከሆነ ግን ለክፋት ነው የሚጠራው። መንገዱ ያው ነው፣ ሌላ ነው ያገኝ እና እውነት አለመኖሩ ገዳይ ነው፣ አጥፊ ነው። እንደኔ ይሄ ነው። እውነቱን ግን እዝነት ነው። እውነት እዝነት ነው። በመተዛዘን ስንኖር ደግሞ ገነታዊ ኑሮ ነው የምንኖረው። በውሸት ጎዳና ስንጓዝ እዚያም ጋር ትላተማለህ፣ እዚያም ጋር ትላተማለህ፣ እዚያም ጋር ትላተማለህ። አሁን ከዚህ ተነስተህ ወደ አንድ ሀገር ብትሄድ ምንድን ነው የምትፈራው? ሰው ምን ያረገኝ አይደል? ውሸት ስለያዝን ነው። በውሸት ነው የምታልቀውና ያ ጋዝ ነው። እውነት ከሆነ ደግሞ እስቦንጅ ነው ባይ። አሁን በምን ታስባለህ? አሁን እዚህ መንደር ላይ እውነት ካለበት ቦታ ላይ ምን ሆናለሁ ብለህ ታስባለህ? እውነት ካለበት ቦታ ላይ እንዲያውም ተገናኝቼ ተጫውቼ አብርቼ በልቼ ጠጥቼ መሄድ ነው የምትል። ሁሉም እውነት ቢሆን ተነስተህ ሂደህ ከደረስክበት ቦታ ሰው ነው ያለው። ከሰው ትገባለህ፣ በልተህ ጠጥተህ ግን ታጥበህ ገላን ታጥበህ ታጣለህ። ስትቀጥል ደግሞ እንደዚያው በሰው ላይ ነው የምትሄደው። በመንገድ የምታገኘው ሰው ነው፣ እዚያ የምታገኘው ወንድም ነው፣ እህት ወንድም ነው የምታገኘው። ስትደርስም እንደዚሁ ብለህ ትሄዳለህ ማለት ነው። ስቀቀን የለህም። ትተኸው ከሄድከው ቦታ ደግሞ ያለው ወንድም እህትህ ነው። ንብረት የምንደርስበት ቤተሰብን ልጆች የምንሆኑ አትልም። ሰውን ገዳፍ ያለ እዚህ የእውነት መንገድ ይሄ ነው። እዚህም ትገደፋለህ በቤተሰብህ ደርሰህ እስከምትመጣ ድረስ እዚያ መንገዱ ሰው ነው። ሰው ጋር ፍቅር ከሆነ ውዴታ ከሆነ ወንድም እህቴ ነው ታልክ በምን ታስባለህ? ይሄ ከሆነ ስቦንጅ ማለት ነው። በመጠራጠርና በመከሳከስ ደግሞ እዚህ ወጣ ብስል ምን ይገጥመኝ ይሆን? ቤቴን ትተውሰድ ምን ይገጥመኝ ይሆን? ሌባው አለ ምን አለ ምን አለ። እውነት እኮ አንድ ናት። ተሁለት አትፈረከስም፣ ተሁለት አትተነጠቅም። በአሰራርህም በአነጋገርህም የልብ ጽንስህም ከውስጥ ካለ ስድብ የለም፣ እርግመት የለም፣ ቆሻሻ ነገር ከውስጥ የለም። የምትናገረውም እውነት ነው፣ የምትሰራውም እውነት ነው። እውነት ይሄ ነው እና ሰባራ ሰንጣራ የለውም። አንድ ነው፣ በአንድ ነው የሚተረጉም። በየትም ዓለም ላይ ሆነን አንዱ ሀገር በአንዱ ሀገር፣ አንዱ ሀገር በአንድ ሀገር ሆኖ እውነት ከሰራ አንድ ላይ ነህ ማለት ነው። ብትገናኝም ያው እውነት ነው ያለው፣ ያም እውነት ነው ያለው። እውነትና እውነት ነው የሚገናኘው ማለት ነው። ከውስጥ በሽታ ካለ የምንተፋው እኮ አየህ፣ አንድ ሰው ሲከፋው ሰው እኮ ልጁን ይረግማል። ስህተት ነው የገዛ ንብረቱ። እውነት ከሆነ ተውስጡ ውሸት ከሌለ ውሸት ንግግር ባፍ አይወጣም። የለማ እዝነት ነው የሚመጣ። በዝነት ነው የምታስተናግዳቸው። ሁሎችም ንብረቴ ናቸው ብለህ የምትክባቸው የምታጎለብታቸው ሆነ ነው የምትሄደው። ሰውንም እንደዚያው ተውስጥ እውነት ከሆነ በቃ በእውነት ነው የምታወራው። ስድብ ታመጣ ከውስጥ ያ ስድብ አለ ማለት ነው። ቆሻሻው አለ ማለት ነው። አንተ እኮ ነው የምትተፋው። አሁን እዚያ ማዶ ያለው ሰውዬ ብትሳድብ፣ ብትራገም፣ ለመደብደብ ብትናገር ብታስብ እየተፋህ ነው አንተ። ያ አይደለም የሚተፋው፣ ተሰዳቢው አይደለም የሚተፋው፣ የምትተፋው አንተ ነህ። የተፋው ምንድን ነው? ውስጥ ያለውን ነው ማለት ነው። እዚያ ላይ እንደዚያ የሚተፋ ሰው ላይ እውነት የለም ማለት ነው። ግልጥ ነው። እውነት ካለው እውነቱ ብቻ ነው። እዝነት ነው። እውነት እዝነት ባለበት ነው የሚሄደው እና ይሄ ነው የማውቀው። ይህንን ነውን በማለት ነው እብድ ነው የተባልኩት። እውነት ጨርሰህ ሙሉውን እውነት ከያዝክ እውነት ነህ። ሙሉውን ውሸት ከያዝክ ውሸት ነህ። ያው ውሸት ነው የሚወጣው ማለት ነው።
አንድ ጊዜ እውነትን የምታስተናግድ ግን ውሸትን አታ፣ አንድ ጊዜ ውሸትን የምታነሳ ከሆነ ደግሞ እውነትን አታ። ስታገላበጥ የምትኖር ከሆነ ባዶ ቤት ነው ማለት ግልጥ ነው። መርጠህ የሚጠቅመው የትኛው ነው ብለህ ተውሸትና ተእውነት ማን እንደያዝ ብለህ እውነትን መያዝ ነው። ከአይምሮ ውስጥ ውሸት እንዳይገባ መሆን። ከዚያ የምትናገረው እውነት ነው፣ የምትሰራው እውነት ነው። እኔም የማውቀው